የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ለጌታ ክብር እንስጥ። ጌታን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። በጣም ደስ ብሎኛል። በጣም የእግዚአብሔር መገኘት በመካከላችን በሙላት አለ። እንግዲህ ከኔ ጋር አብረን ጌታ ካልመጣና እኛም በሕይወት ከቆየን የገላትያ መጽሐፍ ላይ አብረን የተወሰኑ ጊዜያቶችን አብረን አለፍ እያልን ብዙ ወደ ውስጥ አልገባም፣ ግን ዋና ዋና የሚባሉ ሐሳቦችን እያነሳን አብረን ከእግዚአብሔር ቃል እንማራለን። የገላትያ መጽሐፍ ላይ እነዚህን ተከታታይ አርቦች አብረን እንቆያለን። እንዳልኳችሁ እንግዲህ ዛሬ ነው እርግጠኛ መሆነው ኔክስት ዊክ ጌታ ሊመጣ ስለሚችል ገላትያ ሰማይ ሊሆን ይችላል እና መሬት ከቀጠልን ኔክስት ዊክም እኛም ከኖርን ማለት ነው። እኛም ከኖርን የሚቀጥለው ሳምንት ላይ ገላትያን አብረን ደግሞ እንቀጥላለን። ጌታ ይባረክ። አሁን ግን መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ገላትያ መልእክት እንሄድና ምዕራፍ 5 ቁጥር 1ን አብረን እናነብና በገላትያ ላይ ጠቅለል ያለ ሐሳብ ለጥቂት ደቂቃ ብቻ እናገራለሁ ዛሬ። ከዛ የሚቀጥለው ሳምንት ወደ መጽሐፍ ውስጥ በደንብ እንገባለን። ምዕራፍ 5 ቁጥር 1ን ሁላችን ብንችል ቆመን ብናነብ ደስ ይለኛል። ዋው! የጌታ መንፈስ በመካከላችን በኃይል አለ። እግዚአብሔር ይመስገን። ገላትያ ምዕራፍ 5 ቁጥር 1ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል፣ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። የጌታ ስም ለዘላለም የተባረከ ይሁን። ምን እናደርጋለን? እንደዚህ 2-3 ሳምንት እንማርና አንድ ሰፋ ያለ ጸሎት እናደርጋለን አይደል? በደንብ የእግዚአብሔርን ቃል እንማርና ከዛ በጸሎት መዋሃድ አለበት። አይምሮአችን ላይ ብቻ እንዳይቀመጥ ወደ እግራችን ወርዶ መራመድ አለብን አይደል? ወክ እንድናደርገው ከዚህ ወደዚህ ማውረድ ስለሆነ ከባድ እኛ ማውረድ ስለማንችል እንዲያወርደው እንጸልያለን። ጌታ ይባረክ። ከዛ ደግሞ እነሄኒ ደግሞ በደንብ ያዘልሉናል እንዲወርድ። ጌታ ለዘላለም የተባረከ ይሁን። ደስ ብሎኛል። ነፃነት ይሰማኛል ብዙ ጊዜ እዚህ ስመጣ። እግዚአብሔር ይመስገን። የገላትያ ምዕራፍ 5 ቁጥር 1ን ያነበብኩት ምዕራፍ 5 ቁጥር 1ን ያነበብኩት የዚች ደብዳቤ የገላትያ ደብዳቤ ጠቅላላ ሐሳብ የተቀመጠው በዚህ በምዕራፍ 5 ቁጥር 1 ላይ ነው፣ ወይንም የደብዳቤው ቲም ያለው እዚህ ቁጥር ላይ ነው። ደብዳቤው ሲጠቀለል ዋና ሐሳቡ ያለው በዚህ ቁጥር ላይ ስለሆነ ለዛ ብዬ ነው አስቀድሜ ይሄንን ቁጥር ያነበብኩት። እንግዲህ ይመስለኛል አንድ ወር ነኝ እሁድ ከመጣው አንድ ወር ምናምን አካባቢ ገላትያን ነው ደግሞ ሰብኬ ሄድኩት እና ስለ ገላትያ የተወሰነ ነገር ተናግሬያለሁ። ሰሞኑንም ስለምናወራው ደግሜ ልንገራችሁ እና የገላትያ ደብዳቤ በወንድማችን በሐዋርያው ቅዱስ ጳውሎስ እጅ ከተጻፉ በስሙ ከተቀመጡ 13 ደብዳቤዎች መካከል የገላትያ ደብዳቤ አንዱ ነው አይደል? ዕብራውያን ላይ ያው ስሙ ስላልገባ ማለት ነው። 13 በስሙ የተጻፉ መልእክቶች አሉ። ከነዛ መልእክቶች መካከል አንደኛው ይሄ የገላትያ መልእክት ነው። ይሄ ገላትያ መልእክት በጳውሎስ እጅ መጻፍ ብቻ ሳይሆን በጳውሎስ እጅ ከተጻፉ መልእክቶች መካከል ደግሞ የመጀመሪያ የተጻፈ መጽሐፍ ነው። ስለዚህ የመጀመሪያ የጳውሎስ ደብዳቤ የገላትያ መልእክት ነው። የጳውሎስ ብቻ ሳይሆን የአዲስ ኪዳንም የመጀመሪያ መልእክት የገላትያ ነው። አዲስ ኪዳናችን ላይ ካሉ መጽሐፎች በሙሉ ከ26ቱ ቀድሞ የተጻፈ የመጀመሪያ መጽሐፍ የገላትያ ደብዳቤ ነው። ከወንጌላትም ከመልእክታቱም ከነራእይም ከሌሎቹም ሁሉ ቀድሞ መጀመሪያ ላይ የተጻፈው ይሄ ደብዳቤ ነው። ስለዚህ አዲስ ኪዳናችን ላይ ያሉ ጸሐፊዎች እጃቸውን የፈቱት በገላትያ ነው ማለት ነው። ስለዚህ ገላትያ የመጀመሪያው የአዲስ ኪዳናችን የተጻፈ ቅዱስ መጽሐፍ ነው። እግዚአብሔር ይመስገን እና ይህንን መጽሐፍ ወንድማችን ሐዋርያው ቅዱስ ጳውሎስ ነው የሚጽፈውም ደግሞ በገላትያ ከተማ ለነበረች ለክርስቶስ ቤተክርስቲያን ነው። ምናልባት አንድ ሎካል ቸርች ላትሆን ትችላለች። ከተማው አንድ ከተማ ብቻ አይደለም፣ ሰፋ ያሉ አካባቢዎች ስለሆኑ በሐዋርያ ሥራ ላይ ምናልባት ገላትያ ሚል ላታገኙ ትችላላችሁ። በጳውሎስ አገልግሎት ውስጥ እነዚህ ከተሞች የመጀመሪያ ሚስዮናዊ ጉዞ ወይንም የመጀመሪያ ሐዋርያዊ ጉዞን ሲያደርግ ከበርናባስ ጋር የሐዋርያ ሥራ ምዕራፍ 14 ላይ የሚያገኛቸው የሊቃኦንያ ከተሞች ናቸው። መጽሐፉ ላይ ሐዋርያ ሥራ ላይ ሊቃኦንያ ተብለው ይጠራሉ። ልስጥራን፣ ደርቤን እየተባሉ
የሚጠሩት ደቡብ ገላትያ ተብሎ ይታወቃሉ። ለነዛ አብያተ ክርስቲያናት ነው እንግዲህ ይሄ ደብዳቤ በዚህ ሰው እጅ ከጌታ ዘንድ ወደ እነዚህ አብያተ ክርስቲያናት የሚላከው። እንግዲህ የገላትያ ደብዳቤ እንዳልኳችሁ የተጻፈበት የራሱ ምክንያት አለ። ቅድም ፓስተር መላክም እንደሚነግረን በዛ በገላትያ ቤተክርስቲያን ላይ ገብቶ የነበረ አንድ ወንጌሉን የሚቀላቀል ትምህርት ነበርና ያንን ተቀላቅሎ የገባ ወንጌል ነጥሎ ለማውጣት ጳውሎስ ትንሽ ስሜታዊ በሚመስል አይነት መንገድ ቁጣ በተቀላቀለበት አይነት በሚመስል መንገድ ይሄንን ደብዳቤ ይጽፈዋል። አይ ቲንክ እንደሚመስለኝ መጽሐፍ ቅዱስ እየጻፈ እንደሆነ አላሰበም። ደብዳቤ እየጻፈ እንደሆነ ነው ያሰበው እና ትንሽ ስሜታዊ ነው። ሌሎች ደብዳቤዎቹ ላይ ያለው አይነት የጳውሎስ ባህሪ በዚህ ደብዳቤ ላይ ብዙ አታገኙም። ሌሎች ደብዳቤዎች ላይ እሱ እንደጻፈ ለነማን እንደተጻፈ ከተናገረ በኋላ ቀጥሎ ሰላም ብሏቸው ቀጥሎ ለሚጻፍላት ቤተክርስቲያን ምስጋና ይጽፋል አይደል? እናመሰግናለን ይሄ ነገር ወይንም በጌታ ላይ ያላችሁ እምነትና ለቅዱሳን ያላችሁ ፍቅር ኮመን ነው በጳውሎስ ደብዳቤዎች ላይ ይሄ ነገር በእናንተ መካከል ስላለ እናመሰግናለን። ቀጥሎ ደግሞ እንዲህና እንዲያርጎ እንዲጨምርላችሁ ደግሞ እንጸልያለን። እነዚህ ተመሳሳይ በጳውሎስ መልእክቶች ላይ ያሉ ኢንትሮዳክሽኖቹ ናቸው። እዚህ ደብዳቤ ላይ እንደዚህ አይነት መግቢያ የለም። ሰላም ብቻ ይላቸዋል፣ አይጸልይላቸውም። ወደ ዋናው ሐሳብ ይገባል። ተናዷል። ጳውሎስ በጣም ኢሞሽናል ሆኗል። ምክንያቱም እቺ ቤተክርስቲያን በሱና በበርናባስ አገልግሎት ስትተከል በዛ ከተማ ላይ ትንሽ ዋጋ እየከፈለ ነው ያገለገላቸው። በጣም ኮምፎርተብል አልነበረም። የጤና እክልም አይነት ነገር ነበረበት እና አይኑን ሁሉ ያመመው ያገለግላቸው እንደነበር ምዕራፍ 2 አካባቢ ላይ ትንሽ አንድ ቁጥር ላይ ጫራ አድርጎ ያልፋል። አይናችሁን እንኳን አውጥታችሁ ልትሰጡኝ ፈቃደኛ ነበራችሁ ብሎ እና ትንሽ አይኑን ታማሚ ነበርና ትንሽ ኮምፎርተብል አይደለም። በዛ ሁሉ ቻሌንጅ ውስጥ ሆኖ ወንጌልን ምንም ሳይቀላቅል ንጹህ ነገር አስተምሯቸው ሰብኳቸው ነበር የወጣው እና ጳውሎስ እንደምታስተውሱት ገላትያ ወይንም እነዛ የልስጥራና ደርቤ ሊቃኦንያ ከተሞች ላይ ሲገባ የነበረው አቀባበል ልነግራችሁ አልችልም። እንደ ወንጌል ብርሃን ነው። ዋርም ነው ዌልካም እና ገብቶ ሲያገለግል እንደ ክርስቶስ መልእክተኛና አገልጋይ ብቻ ሳይሆን እንደ ራሱ እንደ ጌታም ጭምር ተቀበላችሁን ይላቸዋል። ማይ ጉድነስ ያስቀናል። እኔ ቀናለሁ ባይዘው እንደ መልእክተኛ መልእክቱን የሚቀበለው ሰው ማግኘትን የመሰለ ብሌሲንግ የለም አይደል? እኔ ያው መልእክተኛ ሆኜ ነው የቆምኩት። እንደዚህ የሚቀበለው ሰው ወይንም የሚያደምጠው ሰው ማግኘት ለመልእክት አቅራቢ በቃ የመጨረሻ ደስታው ነው። ኢየሱስ ክርስቶስ ጌታ ነው። መሸለም ስላለው አይደለም እኔ የምሰብከው። እናንተ መስማታችሁ እኮ ሽልማት ነው። አንድ ሰው ሰምቶ ከተረፈ ከዚህ በላይ ደስታ አለ እንዴ? አክሊል እኮ እሱ ነው በሰማይ መደሰት ነው አክሊል እንጂ እዚህ ላይ የሚጫን የሆነ ዘውድ ያለ አይመስለኝም ሰማይ። አይ ዶንት ቲንክ ኢየሱስ ጌታ ነው። በእናንተ ምክንያት የተረፈ ሰው ሰማይ ስታዩ እሱ ደስታ አክሊል ነው። እናንተ በሰማይ አክሊሎቼ ናችሁ አይደል ያለው? እናንተን ሰማይ ማግኘትን የመሰለ ደስታ ምን አለ ነው። እና ጳውሎስ ገብቶ ወንጌል ሲሰብክ በገላትያ ከተማ የነበሩት የገላትያ ሰዎች ተሰብስበው አደመጡት። በጣም ይገርማል አሉት። ይሄንን ወንጌል እኛ እንቀበል አሉት። እሺ አለ። ወንጌልን ተቀበሉ። ከመቀበል አልፈው ቤተክርስቲያን ተተከለች እዛ ከተማ። ብዙ ሰዎች ወደ እግዚአብሔር መንግስት ተጨምረው ቤተክርስቲያን ተተክላ እነ ጳውሎስም ልባቸው አርፎ በቃ ቤተክርስቲያን ተተክላለች፣ ከዚህ በኋላ ማደግ ነው፣ የመትከሉ ስራ አልቋል፣ የማስፋፋትና የማሳደግ ነው ብለው ወደሚቀጥለው ከተማ ሄዱ። እርግጠኛ ናቸው ቸርች ተተክላለች፣ ታድጋለች እቺ ቤተክርስቲያን። ጤናማ ትምህርት ሰምተዋል። በክርስቶስ የመስቀል ሥራ በማመን ውስጥ ያለውን የዘላለም ሕይወት አግኝተዋል። እርግጠኛ ስለነበረ ጳውሎስ እንደ አንዳንድ ከተሞች ገላትያ ረጅም ዘመን አልተቀመጠም። ትቶ ወደ ግሪክ ከተሞች ገባ። ወደነ ፊልጵስዩስ ማለት ነው። ምዕራፍ 16 15 ጉባኤው ነው፣ በኋላ እናየዋለን። ወደ 16 ሄደ አይደል? እነ ፊልጵስዩስ ምናምን ይገባል 16 ላይ። ይሄ ምዕራፍ 14 ላይ በቃ ዘጋ የሊቃኦንያ ከተማ አገልግሎቱን። በመሰረቱ ሊቃኦንያ ከተማ ሲያገለግል የዋዛ አልነበረም አይደል? አገልግሎቱ ስብከት ብቻ አልነበረም። ትዝ ይላችኋል? ከተወለደ ጀምሮ ሄዶ የማያውቅ አንድ ሰው ነበር ይላል። ሰውየው ቆሞ እየሰበከ እያለ ዞር ሲል ያ ሰው እምነት እንዳለው ጳውሎስ አየ። ገና እኮ እየሰበከ እኮ ነው፣ የመጀመሪያ ስብከት እኮ ነው፣ ቸርች ውስጥ የኖረ ሰው እኮ አይደለም። ሲያየው እምነት አለው። አሜን አሜን እያለ እየሰማው አይመስለኝም። ባይዘው አሜን አሜን አይልም። አሜን አሜን የምናውቀው ቸርች ገብተን ነው። አዲስ ሰው አሜን አይልም፣ ዝም ብሎ ነው የሚሰማው። ልቡ ይቃጠላል ሰውየው።
አንዳንድ እምነት ፊት ላይ ይታያል ማለት ነው። እና ዞር ብሎ ሳይው እምነት አለው። ኦሬዲ ልቡ ቆሟል፣ እግሩ ነው የቀረው። ልቡ የቆመን እግር ማቆም ብዙ አይከብድም። ልብ ካልቆመ ነው እግር አስቸጋሪ የሚሆነው። እና ጳውሎስ ሰውየው ማገዶ አይፈጅም አረ ተነስ ሲለው ዘሎ ቆመ ብቻ አይደለም፣ በኃይል ኤግዛሎማይ ነው አይደል? ኤግዛሎማይ መንጨቅ አለ። አገልግሎቱ በእንደዚህ አይነት ምልክቶችም ጭምር የሚጸና ነበር። ጌታ አብሯቸው ይሰራ ነበር ከሰዎቹ ጋር። ይሄ መልእክት የጳውሎስ አይደለም የኔ ነው እያለ ሱፐርናቹራል የሆነ ነገር ይሰራ ነበርና ሰዎቹ ያንንም አዩ። የሚሰበከውንም ወንጌል ሲሰሙ እንደውም እናንተ ቤት ሲገቡ በኋላ አንብቡት። አማልክት በሰው አምሳል በመካከላችን ተገለጡ አይደል ያሉት? ምዕራፍ 14 እኮ ጳውሎስ አምላክ ነህ አሉት። ኧረ አይደለም አለ። ራስን አታውቅም አሉት። አምላክ የሚያስብል አምላክ ነህ የሚያስብል ሚራክል ፐርፎርም ያደርጉ ነበር። በተለየ መንገድ ነው ወንጌሉ ሲሰበክ የነበረው። ታምር የዘላለም ሕይወት ባይሰጥም የእግዚአብሔር ቃል የዘላለም ሕይወት ቢሰጥም ምልክቶቹ ግን ለእግዚአብሔር ቃል እውነተኝነት እንደማረጋገጫ ቀርበዋል። ልስጥራን ከተማ ኢየሱስ ጌታ ነው። ልብሳችንን ቀደን አይደል ያለው? ማቅለያችን ላይ ነስንሰን በጭንቅ አስተውናቸው ይላል። በጭንቅ ነህ፣ ክርክር ሙግት አይደለሁም። ነህ አምላክ ነህ፣ ላምልክህ አሉት። እንሰዋልህ አይደል? በሬዞ መጣ ይላል እኮ የዲያ ቤተ ጣዖት ካህን። አንተ ሄርሜን ነህ አለው፣ ዋና ተናጋሪ ነህ። አንተኛው ዲያነ በርናባስን ጥቅስ ታቀብላለህ ነው። ዋነኛ ሰባኪ ጳውሎስ ነው። እንደዚህ ካለ ከንቱ ስራችሁ እንድትመለሱ አምላክ የላከን የሱ መልእክተኞች ነን። ሌላ ነው አምላክ፣ እኔ መልእክተኛ ነኝ አለ። በዚህ ጊዜ ወደ እውነተኛው አምላክ ዞሩ ሰዎቹ። አለ እንዴ የትኛው ነው ሲሉ ወንጌል ሰበከ ሰውየው። አቀባበላቸው በጣም አስደንጋጭ ነው። በጣም አስፈሪ ናቸው። እንደ ጌታም ጭምር ተቀበላችሁን አላቸው። ጥርግርግ አረጋችሁን ይወሰዳችሁን አላቸው። መልእክታችንን ብቻ ሳይሆን እኛንም ሁሉ ወሰዳችሁን አለ። በጣም ደስ ብሎታል። መመስገን አለባቸው። በእውነት መታረም ቢኖርባቸውም ግን መመስገን አለባቸው። ልክ እነ ጳውሎስ አገልግለው ጨርሰው ሌላ ከተማ ለአገልግሎት ሲሄዱ አንዳንዶች ከእናት ቤተ ክርስቲያን ከኢየሩሳሌም ነው የመጣ ነው የሚሉ ያመኑ አይሁድ ነን የሚሉ ወገኖች እግር በእግር ተከትለው ገላትያ መጡ። ዘንድሮ እንዳለችው ቤተ ክርስቲያን እውነት ተዘርቶ ፈቀቅ ሳይባል እኮ ነው ሌላ የሚዘራው። እግር በእግር መጡ። ጳውሎስ ባይዘው ይሄንን ባለፈው እሁድ ላይ ስመጣ ተናግሬዋለሁ። ሐሰተኛ ነቢያት ወይንም ሐሰተኛ አስተማሪዎች አይደለም ያላቸው፣ ሾልከው የገቡ ሐሰተኛ ወንድሞች ነው ያለው። ለዘንድሮ ሁሉ እንደሚሆን አድርጎ ነው የጻፈው። ከ2000 ዓመት በኋላ ሁሉ ያለ መመዘኛ ነው። ሾልከው የገቡ ሐሰተኛ ወንድሞች ነን እያሉ ነው። ሾልከው ነው የገቡት አለ። ቀዳዳ ተገኝቶ ሾልከው ነው የገቡት። ቀጥሮስ ሐሰተኛ ናቸው አለ። ሰዎቹ ገላትያ ቤተክርስቲያን መጥተው ያስተማሩት ጳውሎስ የሰበከውን ስብከት እያረሙ ነው አይደል ያስተማሩት። ሙሉ በሙሉ ልክ አይደለም ያሉ ጳውሎስን። የክርስቶስ የመስቀል ሥራ ግን ብቻውን በቂ አይደለም ብለው ነው ልክ ነው ጳውሎስ የሰበከው የክርስቶስ የመስቀል ሥራ አለ። አው ልክ ነው፣ ግን ብቻውን አያድንም፣ ሙሉ አይደለም ትምህርቱ እና ሕግን መጠበቅ አለባችሁ። በገላትያ አውድ ያው መገረዝ እንደማለት ነው። እናንተ ብዙዎቻችሁ አረማውያን ናችሁ፣ አሕዛብ ናችሁ አላችሁ። አምናችኋለሁ፣ አሕዛብ ናችሁ፣ ግን ካልተገረዛችሁ በክርስቶስ የመስቀል ሥራ ብቻ በማመን የዘላለም ሕይወት አታገኙም ሲሏቸው እነ ጳውሎስን እንደተቀበሏቸው እነሱንም ተቀበሏቸው። የገላትያ ቸርች የመቀበል ችግር የለባትም። ዋው! መርጣ አትቀበልም እንጂ ማይ ጉድነስ ገላትያ እንደ መስበክ ምርጥ የትም አይደለም። ገላትያ ስትሰብኩ እሳት ነው አገሩ። ይሰሟችኋል። እናንተ እግራችሁ እንደወጣ ሌላም ሲመጣ እሳት ነው አገሩ። ኮናችሁ አልሰው መርጣ ስማ በሉት። አትንኩት። ያው ክብር ለኢየሱስ ይሁን። መተው መገረዝ አለባችሁ ሲሏቸው ይሄንንም ሲቀበሉ ጳውሎስ ዘንድሮ ቢሆን ቶሎ ይሰማ ነበር። አሁን ቴክኖሎጂው ማለት ያኔ እኔ እንዴት እንደሰማ አላውቅም። ጳውሎስ በገላትያ ከተማ የነበረችው ቤተክርስቲያን
የሰማችው እውነት እንደተበረዘባት አንዳንድ ሾልከው የገቡ ሰዎች ሌላ ትምህርት ቀላቅለው እንዳስተማሩ ልዩ ወንጌል ብሎ ይጠራዋል ጳውሎስ። ሌላ ወንጌል የለም ባይዘው ጳውሎስ ነው ይሄንን ስም ድራይቭ ያደረገው እንጂ ሌላ ወንጌል የለም። ወንጌል አንድ ነው። ሌላ ወንጌልም አይለውም፣ ልዩ ወንጌል ነው የሚለው። ሲሰማ ተመልሶ መጣ። ገላትያ ቸርች መጣ። ጳውሎስ ተመልሶ እየተንገበገበ ነው የመጣው እና እነዛ ሾልከው የገቡ ሐሰተኛ ወንድሞችን አገኘ። ምንድነው የምታስተምሩት አላቸው። የሚያስተምሩትን ተናገሩ። ይሄ ነው ትምህርታችሁ። ከየት ነው የመጣችሁት አላቸው። ከነ ጴጥሮስ ዘንድ አሉ። ከእናት ቤተ ክርስቲያን ኢየሱስ ጋር አብረው ከበሉ ከጠጡ ከኖሩ ከወጡ ከገቡ ከነሱ ዘንድ ነው የመጣነው እኛ። ከኢየሩሳሌም ቸርች ከኢየሱስ እጅ ቀጥታ ወንጌልን ከተቀበሉ ሰዎች ነው የሰማነው ይሄንን አሉት። ጴጥሮስ ይሄንን ነው የሚሰብከው አለ። እናንተም ይሄን ነው የምትሰብኩት? ይገርማችኋል አለ ጳውሎስ። እኔ ከሰበኩት ወንጌል የተለየ ወንጌል አለ ሌላ ሰው ቢሰብክ አለ እኔ ራሴ ነገ መጥቼ ብሰብክ አለ ይሄ ብቻ እንዳይመስላችሁ የሰማይ መልአክ አለ ሰማይ ያልወደቀ የገብርኤል አይነት የመሰራች የሚል መልአክ ወርዶ ይሄንን ወንጌል ሊበርዘው ቢሞክር የተረገመ ይሆናል። አሜን በሉ። እንዴ ግዴታ ተወጣላችሁ ማለት የለብኝም አሜን ለማስባል። ከዚህ በላይ መውጣት አለ እንዴ? ንጹህ ወንጌል መጠበቅ ነው መውጣት። በዚህ መጨረስ መቻል ነው ክብር። በእውነት ነው የምነግራችሁ። ብዙ ነገር ማውራት እንችላለን ቸርች። እኔ ብዙ ጊዜ እንደማወራው እዚህ ሳስተምር አሰራር ልንቀያየር እንችላለን። አይ ቲንክ ያው ወንጌል ብርሃንም እኔ ፔንቴኮስታል ናት ወንጌል ብርሃን በቃ ፔንቴኮስታል ናት እሳት አለ። ስለዚህ ዘይት እንቀባባ እናወራለን። በእውነት ስንቀባቸው ነው የሚሰራው፣ ስንደፋባቸው ነው፣ ስናጠጣቸው እናወራለን። ውሃ እንድፋ ጨው እንግዛ በርበሬን የቀረው በርበሬ እንግዛ ሰሞኑን ስለሚጀመር ማለት ነው። ምንም ጥያቄ የለውም። እኛም ስለምንገዛ እነሱ መጀመራቸው አይቀርም አይደል? ገበያውን እያዩ ስለሆነ ባንገዛ ኖሮ ሁለተኛውን አይሸጡትም። እኛ ስለምንገዛ ሲሚንቶ ያረጉታል። አሁን በርበሬውም ስለጠፋ ሻክላ ይያል። ምን ልላችሁ መሰላችሁ? እንደዚህ አይነት ነገር ልናወራ እንችላለን፣ እድላለን። የክርስቶስ የመስቀል ሥራ ላይ ግን ደግመን አናወራም። አይ የዘላለም ሕይወት ነው፣ አሰራር አይደለም። ልትለውጡ አትችልም። እግዚአብሔር ልጁን ገሏል፣ ደግሞ አይገልም። ኢየሱስን እንደገና አያሰቃየውም፣ እንደገና ጎኑ ላይ ጦር እንዲገባ አያረግም። ለዛ ነው ጳውሎስ የሚንገበገበው። የተበላሸው ልምምድና አሰራር አይደለም፣ ትምህርት ነው። የዘላለም ሕይወት የተገኘበት የእውነት ወንጌል ነው እየተበረዘ ያለው ገላትያ። ለዛ ነው ጳውሎስ ይረገሙ ብሎ አናቴማ የሚለው። አግዷቸው ቸርች እንዳይመጡ አይደለም የሚለው፣ ቢከርስድ ይላል። እንደ ሰይጣን ይውደቁ ነው የሚላቸው። በዚህ ጉዳይ ላይ ጳውሎስ ምን ያህል እንደማይደራደር የምታውቁት ምዕራፍ 2ን ስታነቡ ነው። ጴጥሮስን ሞት ይገባሃል አለው። ምን ያህል በወንጌል እውነት ላይ ቦታ እንደማይለቅ የምታዩት በዚህ ነው። ዋናውን ጴጥሮስን ነው አለው። በክርስቶስ የመስቀል ሥራ ላይ አለው። ዲያፈረስከው መልሰ ልገነባው ነው እንዲህ አለው። ኢየሱስ መስቀል ላይ ሞቶ ሲንድ የኖረውን አንተ ቆመ ልትሰራው ነው አለው። መሞት አለብህ ብሎ በሕዝብ ሁሉ ፊት ነው የገሰጸው። አንዲት ሰዓት ለቆ አይገዛም። የሰማችሁትን ወንጌል ጠብቁ። ሁልጊዜም ነው የምንላችሁ ይሄንን። የሰማችሁትን ትምህርት ጠብቁ። የሰማችሁት ትምህርት ነው እዚህ ቤት ቁጭ አድርጎ እንደዚህ በሰላም የሚያኖራችሁ። ውስጣችሁ የተቀመጠው የዘላለም ሕይወት በሰማችሁት የእውነት ዕውቀት አለፈው ነው ወደ እናንተ የገባው። እሱን የተነጠቅን ቀን በሕይወት መኖር አንችልም። ለወንጌል ተጠንቀቁ፣ ለትምህርት ተጠንቀቁ፣ ለእግዚአብሔር ቃል ተጠንቀቁ። ክብር ለኢየሱስ ይሁን። አዲስ ኪዳናችን ላይ ካሉ በዛ የሚሉት መጽሐፎች የስተት ትምህርትን ለማምከን የተሰሩ መጽሐፎች ናቸው። ይሄ ገላትያ፣ ቆላሲያስ፣ እንደገና እንደ አንደኛና ሁለተኛ ዮሐንስ፣ ሁለተኛ ጴጥሮስ ለመምታት የስተት ትምህርትን አከርካሪ ለመስበር የተሰሩ መጽሐፎች ናቸው። ምን ያህል ሲሪየስ እንደሆነ እዩት። ጳውሎስ ሲበሳጭ፣ ጳውሎስ ሲያዝን፣
ጳውሎስ ሲቆጣ ፐርሰናል አይደለም፣ የግል ጉዳይ አይደለም፣ የግል ቢዝነሱ አይደለም። እያንገበገበ ያለው የእግዚአብሔር መንግስት ነው፣ የዘላለም ሕይወት ነው። እንዳይጠፉ ነው እየታገለ ያለው። አገልግያለሁ፣ እኔ እምችለውን አድርጌያለሁ፣ ጌታ እሱ ሆኖትን ያውቃል ብሎ እኮ መሄድ እኮ ይችላል። ተመልሶ የመጣበት ምክንያት ሰዎቹ እንዳይጠፉ ነው። ክብር ለኢየሱስ ይሁን። ረገመ። ከዛ ሰዎቹ ምን አሉት መሰላችሁ? እኛ ከነ ጴጥሮስ ነው የመጣ ነው፣ አንተ ከየት እንደመጣ የት እናውቃለን አሉት። ማንስ ይጀመር አንተ አሉት። ከሰው ወይንም በሰው ሐዋርያ ያልሆነ ብሎ ጻፈ። አንገብግበውት እኮ ነው። ሲጀመር አንተ ማን ነህ? ወንጌል ኢየሩሳሌም ነው የጀመረው፣ አንተ እዚህ ደማስቆ ምናምን ነው የምትለው። አናውቅም አሉት። ሲጀመር እኔን ማወቅ አይጠበቅባችሁም። ከሰው አይደለም ከራሱ ከጌታ ወንጌልን ሰማሁት ይላል። ከኢየሱስ ነው የተቀበልኩት ይላል። እግዚአብሔር ይመስገን። ይሟገታል። የግል ነገሩን አንዳንዱን የሚያወጣው ቤተክርስቲያንን ለመጠበቅ ነው፣ ማንነቱን ለማሳየት አይደለም። እኔ አንድ በጣም ከሚያስደንቀኝ ነገር ውስጥ የዚህ ሰው አገልግሎቶች ውስጥ በጣም ከሚያስገርመኝ የሱ ባዮግራፊ ነው አይደል? ሁለተኛ ቆሮንቶስ የጳውሎስ ባዮግራፊ ነው። እና ምዕራፍ 12 ላይ ይሄ ከጌታ ስለተቀበልኩት ራእይና መገለጥ ልንገራችሁ ብሎ ያነሳል። የሶስተኛ ሰማይ የሄደበትን እና የደረሰበትን መንፈሳዊ ደረጃ ሲናገር አይደል? መገለጥ የሚለው አፖካሊፕሲስ የሚለው በሰው ደረጃ ለመጀመሪያ ጊዜ የታየ ማለት ነው አይደል? ትርጉሙ ከኔ በፊት ማንም አይቶ አያውቅም ነው። የመጀመሪያ ነኝ ይሄንን በማየት ይልና ይሄንን ሁሉ መገለጥ እየዘረዘረ ከጻፈ በኋላ ማንም ሰው ከኔ ከሚሰማውና ከሚያየኝ የበለጠ አድርጎ እንዳይቆጥረኝ ይላል። ይሄንን ሁሉ ማወራው እናንተ ማለት ቦስት ለማድረግ አይደለም ነው፣ ፕሮቴክት ላረጋችሁ ነው። ማን ነው በእናንተ መካከል ይሄ ያለኝ ብሎ የሚመካ? እኔ በልጠዋለሁ ይልና ይሄንን ግን እምለው እናንተ ላሳፍር ፈልጌ እንጂ ስለራሴ የተለየ ግምት ኖሯችሁ እንድታከብሩኝ አይደለም ይላል። እንደውም እኔ በጣም ደካማ ስለሆንኩኝ የክርስቶስ ኃይል በእኔ እንዲያድር በደስታ በድካሜ እመካለሁ ይላል። ኢየሱስ ጌታ ነው። እዚህ ጋር አንዳንድ በጣም የግል የሚመስሉ ሚስጥራዊ የሚመስሉ ነገሮችን እያወጣ ሲናገር ፕሮፋይሉን በእነሱ መካከል በጣም ከፍ ለማድረግ እየታገለ አይደለም፣ ቤተክርስቲያንን ለመጠበቅ እየታገለ ነው። ወንጌል እነሱ ጋር ጸንቶ እንዲቆም እየታገለ ነው። ስለራሱ ሲያወራ ከኢየሱስ ተቀበልኩ ሲላቸው ዋው እንዲሉ አይደለም፣ የሰበኩት ወንጌል እውነተኛ ነው ለማለት ፈልጎ ነው። ጌታ የተባረከ ይሁን። ሞቲቭ ንጹህ ስለነበር መጽሐፍ ቅዱስ ላይ በሙሉ ገብቷል። የሆነ ቦታ ሞቲቭ ሮንግ ቢሆን አያስገባው መንፈስ ቅዱስ ለእግዚአብሔር መንግስት እየቀና ስለሚያደርገው። ከዛ እነዚህ ሾልከው የገቡ ወንድሞች ከኢየሩሳሌም ነው የመጣ ነው ስላሉ ኑ በሉ ወደ ኢየሩሳሌም እንሂድ። እነ ጴጥሮስ ይሄንን የሚያስተምሩ ከሆነ እስቲ እነ ጴጥሮስ ጋር እንሂድ አለ። እነሱን ያዘ። የገላትያ ቤተክርስቲያናት የተወሰኑ ሰዎችን ያዘ። ይሄንን አይነት ጠንካራ የጳውሎስን አቋም ካያችሁ የስተት ትምህርት ምን ያህል ከባድ እንደሆነ እዩ። ምን ያህል ከባድ እንደሆነ እዩ የስተት ትምህርት። ጳውሎስ በዚህ መጠን ነገሩን ዲፌንድ የሚያደርገው በጣም ሲሪየስ ነው። እሱ ባለበት ዘመን አንድና ሁለት ሰው ገሉ አይቆምም። ነገሩ እየተዛመተ ይሄዳል። የሚቀጥለውን ጄኔሬሽን ይገለዋል። ከ100 ዓመት በኋላ የሚነሳውን ትውልድ ይመርዝበታል። ምንጩን የሚያደርቁት ለዛ ነው ተከታትለው። ክብር ለኢየሱስ ይሁን። እና ከገላትያ ቤተክርስቲያን የተወሰኑ ወገኖችን ሾልኮ የገቡ ሐሰተኛ ወንድሞችን ራሱን ያዘ። በጣም ዋይዝ ነው ጳውሎስ። ቲቶን ያዘው። ግሪካዊ ነው፣ ያመነ ወንድም ነው፣ አልተገረዘም። ሊከራከረበት ነው ይዞት ሄዶ ባይዘው አርጊውመንት ሊሰራ ነው። ኢየሩሳሌም ከተማ ድረስ ሄዱ። ከገላትያ ከሊቃኦንያ ተነስተው በቃ ኢየሩሳሌም ከተማ ድረስ ሄዱ። የምዕራፍ 15 የቀድሙ ጉባኤ ማለት ነው። ኢየሩሳሌም ጉባኤን ሰብስበው ሊሟገት ነው ጳውሎስ። ባይዘው መልእክት ሊያርም አይደለም ኢየሩሳሌም የመጣው ሊያመሳክር ነው። አይታረምም። የመጨረሻው ወንጌል እጁ ላይ አለ። ይሄ ወንጌል ኮሬክሽን የለውም። ያለቀለት ትምህርት ወንጌል ነው። ማንም ቢመጣ ሊያሻሽለው አይችልም። ክብር ለኢየሱስ ይሁን። ጴጥሮስ አይ ጳውሎስ ምን መሰለ የክርስቶስ የመስቀል ሥራ ብቻ አያድንም፣ ሕግን መጠበቅ ወይንም መገረዝም ነው የሚያድነው ቢለው ለጴጥሮስ እሺ አይልም። ጳውሎስ ረግሞ ነው የሚወጣው።
ጴጥሮስ ልክ ነህ የኔ ወንጌል ልክ አይደለም እንዴ አይለውም። ረግሞ ነው የሚወጣው። እኔ ከሰበኩት ከዚህ ወንጌል የተለየ ብሏል። ክብር ለኢየሱስ ይሁን። ስለዚህ ላመሳክር ነው የሄድኩት አለ። ቤተ ክርስቲያን በገላትያ እንድትጠበቅ ምንጩ ላይ ያሉት ሰዎችና እኛ ጋር ያለው ወንጌል እንዲመሳከር ነው ይላል። ሄደ። አይ ቲንክ ጴጥሮስን አገኘው ቀድሞ ከ14 ዓመት በኋላ አየሁት ይላል። በጣም በእውነት በጣም ሚስ አታረጉትም? የሰዎቹ ኖርማል ህይወት ከ14 ዓመት በፊት ነበር ያየሁት አለ። ዛሬ አይቼዋለሁ አለ። የሚጠቅመን ብቻ ስለተጻፈ እንጂ እኮ ብዙ ነገር እኮ ሊያወራ ይችላል። ሰውዬ አርጅተሃል ጴጥሮስ ሊለው ይችላል። ምንድነው በጣም እንትን ብለሃል፣ እድሜ ሄዷል። ከ14 ዓመት በፊት እኮ በጣም ልጅ ነበርክ። በወንጌል አገልግሎት ላይ ነው ያሉት። ይሄ በአይሁድ ይሰብካል፣ ያ በአሕዛብ ይሰብካል። እና በእነሱ በኩል የተሰራው ነገር ይመሰካከራሉ፣ አወሩ፣ አመሰገኑ። ከዛ ያዕቆብን ማገኘው የኢየሩሳሌም የቤተ ክርስቲያኑትን ዋና መጋቢ ማለት ነው፣ እረኛዋን አገኘ። ያው የኢየሱስ ክርስቶስ ወንድም ብለን የምንጠራው የያዕቆብ ደብዳቤውን ጸሐፊ በጣም ስትሬት ፎርዋርድ ነው እሱ ሰውዬ። ምንም ፍሌክሰብል አይደለም። እንደዚህ ያቅ ፊት ለፊት ነው የሚጋጨው ከሰው ጋር። እምነትን ከሥራ ነጥለህ አሳየኝ ይላል። በጣም ከባድ ሞጋች ሰው ነውና እሱንም አገኘው። እንደምታውቁት ነው ጳውሎስ በጣም ሲሪየስ ነው። ተከፋፈሉ። ዮሐንስን አይ ቲንክ ስብሰባው ላይ ነው ያገኘው። እና አማጆች ናቸው ጴጥሮስ፣ ዮሐንስና ያዕቆብ። እነሱ ተቀምጠዋል፣ ጉባኤው ተሰብስቧል። በገላትያ ከተማ የነበረችው ቤተ ክርስቲያናት መሪዎች አሉ፣ ሾልከው የገቡ ሐሰተኛ ወንድሞች አሉ። ጳውሎስና ቲቶ ቆመዋል። እና ጳውሎስ ቲቶን ያዘና እንደዚህ አለ፣ ይሄ ወንድሜ ቲቶ ግሪካዊ ነው አላቸው። ለነ ጴጥሮስ ነው። ኖርማሊ እነ ጴጥሮስ ትምህርት ከጳውሎስ ጋር ተመሳሳይ አንድ ነው፣ ግን ላለውም ጉባኤ ነው። እና ወንድሜ ቲቶ ግሪካዊ ነው አላቸው። እና በክርስቶስ ኢየሱስ አምኖ ድኗል፣ ወንድም ነው፣ ግን አልተገረዘም አለ። ይድናል አይድንም አለ። ምንም ሌላ ቴዎሎጂ ኮንስትራክት ማድረግ አይጠበቅበትም። የመጨረሻው ትምህርት ይሄ ነው። በጌታ አምኖ ድኗል፣ ግን አልተገረዘም። ሳልገረዘው የዘላለም ሕይወት ያገኛል አይገኝም አላቸው። ያገኛል እንጂ ምን ይጠየቃል አሉ። ጌታ ረዳቸውና ጴጥሮስ ሰውየው ለማንም አይመለስም። ምክንያቱም የተቀበለው ከማን እንደሆነ ያውቃል። ለዛ ነው ወደ ኋላ አንዲት እንኳን ፈቀቅ የማይለው ከማን እንደተቀበለው ያውቃል። ኢየሱስ ክርስቶስ ጌታ ነው። እነ ጴጥሮስ በፍጹም ይድናል አሉ። በክርስቶስ ኢየሱስ የመስቀል ሥራ ማመን ብቻውን በቂና አዳኝ ነው አሉ። ስብሰባው አለቀ፣ ረገመ እነዛን ሾልኮ የገቡ ወንድሞች። ጳውሎስ የገላትያ አብያተ ክርስቲያናት መሪዎችን ይዞ ተመለሰ። ደብዳቤው በእንደዚህ አይነት ምክንያቶችም ነው የተጻፈው። እና የዚህ ደብዳቤ እንግዲህ ክራይስት ኢዝ አወር ሊበሬተር ብሎ ነው የሚያቀርበው አይደል? ኢየሱስ ነፃ አውጪ ነው ይለዋል። እዚህ ደብዳቤ ላይ ኢየሱስ ነፃ ያወጣል ይላል። ግን ነፃ አውጪ አድርጎ የሚያቀርበው ኢየሱስ በጣም እንዲህ በፈረስ ላይ በዙፋን ላይ ተቀምጦ ድል እያደረገ የሚመጣ ከበሮ የሚያስደልቅ አይደለም። ርቃኑን መስቀል ላይ የሚሞተውን ኢየሱስን ነፃ አውጪ ነው ይለዋል። ክብር ለኢየሱስ ይሁን። ነፃ አውጪያችን ብሎ ያስተዋውቃቸዋል። ነፃ የሚወጣው ማን ነው? እኛ ነን ይላል ህዝቡን። ከምንድን ነው ነፃ የምንወጣው? ከሕግ እርግማን ይላል። ኢየሱስ ጌታ ነው። እና ነፃ አውጪውን ኢየሱስን ሲያቀርበው የተሰቀለ አድርጎ ያቀርበዋል። ጠቅላላ ሐሳብ ነው ማነሳው። ኔክስት ዊክ ጀምሮ ከምዕራፍ 1 ጀምረን እንገባለን። ግን አሁን ጥቅልል ያለ ነገር እንዲኖራችሁ ነው። የተሰቀለውን ክርስቶስን ያቀርበዋል። የመጀመሪያ ሰላምታ ላይ ይጀምራቸዋል። ጌታ ለዘላለም የተባረከ ይሁን። ክፉ ከሆነው ከዚህ ዓለም ያድነን ዘንድ እንደ አባቱና እንደ አምላኩ ፈቃድ ስለ ኃጢአታችን ራሱን ሰጠ ብሎ ምዕራፍ 1 ቁጥር 3 ላይ ይጀምራል። የተሰቀለውን ማስተዋወቅ እና ስለ ኢየሱስ ሲነግራቸው ክፉ ከሆነው ዓለም ያድነን ዘንድ አላቸው። ደብዳቤ ነው እንደምታውቁት። እንደኛ በእንዲህ በሃርድ ኮፒና በሶፍት ኮፒ እጃቸው ላይ የለም። አንብበውት አያውቁም። ገና አድማጭ ናቸው። እና ቆሞ ደብዳቤ የሚያነበው ሰውዬ ከጳውሎስ ሰላምታ መጥቶላችኋል ብሎ ሰላምታ እኮ ነው፣ ሰላም እያላቸው ነው። ባይዘው በሱ በኩል ጸጋና ሰላም ይብዛላችሁ እኮ ይላቸው ነው። እና ሲያነብላቸው
ክፉ ከሆነው ከዚህ ዓለም ያድነን ዘንድ የመጀመሪያ አድማጭ ተዋጋ፣ ጦር አስከተተ ይሆን መላእክቱ ልኮ ፈጀልን ሲሉ ስለ ኃጢአታችን ራሱን በመስቀል ላይ ሰጠ። ሽንፈት ይመስላል፣ ውድቀት ይመስላል፣ ውርደት ይመስላል፣ ድል ነው ግን ጳውሎስ የሚያቀርበው እሱ ነው። እኛን አድኖናል። the new exodus ማለት ነው። አዲሱ ዘጸአት ተሰራ አለ። ክብር ለኢየሱስ ይሁን። አዲስ ዘጸአት ነው ይላቸዋል። ይሄኛው ከክፉ ዓለም መዳን ነው አለ። ከዚህኛው ዓለም ተላቆ ወደሚቀጥለው ወደ ተዘጋጀው ክብር መሻገር ነው አለ። ብሪጅ ያረጋው ግን የተሰቀለው ልጁን ነው አለ። አዳኛችን የዘጸአቱ መሪ ሆኖ የቀረበው ግን ኢየሱስ ነው። ይሄኛው የዘጸአቱ መሪ ለመስማትም ለመቀበልም የሚጣፍጥ አይነት አይደለም። የሙሴ ዘጸአት በጣም አሪፍ ነው ባይዘው። የሙሴ ዘጸአት በጣም እኮ ደስ ይላል። እንትን ነው አይደል? ማንም የሚሞት የለም፣ ማንም ይሰቃይ የለም። ድል በድል ነው። ደመና ከላይ አለ፣ እሳት አለ። ፈርዖን ሲመጣ ከኋላ ደመናና እሳት ይገባል። አድቬንቸሩ ራሱ ደስ ይላል። ውሃው ይከፈላል። በባህር መካከል ወክ ያረጋሉ። እዛ ዳር ላይ ከደረሱ በኋላ የፈርዖን ሰራዊት ሲገባ እጁን ብድግ ያረጋል፣ ክድን ይላል፣ ያልቃል። ከበሮ አንስቶ መዘመር ነው። ምርጥ ነው። ይሄኛው ዘጸአት ግን ከባድ ነው። ይሄኛው ዘጸአት የሚገለው አለ። የሙሴ ዘጸአት በግ ነው የሚያርደው። ይሄኛው ዘጸአት ኢየሱስን ነው የሚገለው። ነፃ አውጫችን ብቻ ሳይሆን መስዋዕታችንም ጭምር ራሱ ነው። መስዋዕት ሆኖ እንደ በግ የቀረበው ራሱ ነው። ሙሴ መቅረብ አይችልም እንደ በግ። ኢየሱስ ክርስቶስ ጌታ ነው። እና ከግብፅ ወደ ከነዓን ያለው ለሰው አይምሮ በጣም ጥሩ ነው፣ ይመቻል። ይሄኛው ግን ትንሽ ፈታኝ ነው። በተለይ ደግሞ ጳውሎስ ይህንን በጻፈበት ዘመን ከ2000 ዓመት በኋላ ስለ መስቀል ማውራት በጣም ጥሩ ነገር ነው። እንደኛ አይነት ሀገር በተለይ መስቀል ምልክት አድርገን የምንዞር ሰዎች እኮ ነን። የክርስቲያን ሀገር ናት አይደለም እንደ ኢትዮጵያ። መስቀል ብትሉ ማን ይጣላችኋል? አደባባይ ላይ ቆማችሁ በመስቀል ላይ ተሰቀለው ብትሉ ማንም አይጣላችሁ። ወይ ጴንጤ ነው ወይ የሆነ ነገር ነው ብሏችሁ ነው የሚሄዱት። መስቀል እንግዳ አይደለም እኛ ሀገር፣ ብራንድ ነው መስቀል። በጳውሎስ ዘመን ግን ውርደት ነው መስቀል። በዛች በኩል ያለፈ ሰው መስበክም ማንሳትም ለመርገም ካልሆነ በቀር ለሌላ ነገር የተሰቀለ ሰው አታነሳም። ጳውሎስ ግን ይሄንን መስቀል ላይ የተሰቀለውን ኢየሱስን ያቀርብላቸዋል። በጣም የውርደት መንገድ የመረጠውን ኢየሱስን ያቀርብላቸውና ይሄ ኢየሱስ ነፃ አውጪ ነው ይሏል። እየተፉበት እየረገሙት እኮ ሄደዋል ብዙዎቹ። ኢየሱስ በሞተ በ10ኛው ዓመት አካባቢ ነው የተጻፈችው እቺ መጽሐፍ፣ 43 ኤዲ አካባቢ ማለት ነው። ወሬው ትኩስ ነው የኢየሱስ ሞት። እስቲል ደግሞ ሰዎች እየተሰቀሉ የሚገደሉበትም ዘመን ነው። ስለዚህ ሲያነሳው ገና ያ ናዝሬት ያደገው ቤተልሔም ተወልዶ ናዝሬት ያደገው እዛ ቀራንዮ የተሰቀለው የሰው ሁሉ እየረገመው እየተፋበት ይሄደው 12ቱ ጥለውት ሄዱት እሱ ነፃ አውጪ ነው ይላል ጳውሎስ። ሰው ለማንሳት ያፍራል፣ ጳውሎስ ክብሬ ነው ይለዋል። ክፉ ከሆነው ዓለም የዳንኩት በሱ በኩል ነው ይላል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ሆነው በሱ በኩል ተሻግረን ነው። እግዚአብሔር ልጁን ገሎ አይደል? ስጋውን ፈልቅቆ አይደል? በኢየሱስ ስጋ ውስጥ እጁን የላከው። እንዴ ቆላስይስ ምዕራፍ 1 ቁጥር 20 ትምህርት እኮ እሱ ነው አይደል? ዓለሙን ከራሱ ጋር በልጁ ደም አስታረቀ እኮ ነው የሚለው። ስለዚህ ልጁን ፈልቅቆ በልጁ ውስጥ እጁን ላከ። በደም የተጨማለቀ የእግዚአብሔር እጅ በኢየሱስ በኩል መጣና እግዚአብሔር እንታረቃለን። ልጁን ገሎ ነው እንታረቅ ያለው። በደም የተጨማለቀ እጅ ነው የመጣው። እሺ ብለን ጨበጥ ነው። ስንጨብጠው በዛ ውስጥ ነው ያሳልፈን። በክርስቶስ ደም ውስጥ ነው ጭምልቅልቅ ብለን ነው የወጣው ነው በኢየሱስ ደም። አለበለዚያ ይቀበለንማ የተረገምነና። ስለዚህ ለጳውሎስ የመጀመሪያ ጉዳዩ ይሄ ነው። ክፉ ከሆነው ዓለም ያድነን ዘንድ ከሞት አስነሳን አይልም፣ ሞተልን ይላል። ክብር ለኢየሱስ ይሁን። ስለዚህ የተሰቀለው ክርስቶስ
የገላትያ ደብዳቤ መካከለኛ ነው። ምዕራፍ 1 ላይ አንስቶ አይጠግብም። ምዕራፍ 2 ላይ 2 ያነሳዋል። ምዕራፍ 3 ላይ እንዲሁ 2 ያነሳዋል። ምዕራፍ 5 እና 6 ላይ ደግሞ ያነሳዋል። ይሄ የኛም ቲም ነው ባይዘው ገላትያን ስናጠና በዛች ቤተክርስቲያን ተነስቶ የነበረውን ስህተት ትምህርት ለመስበር ጳውሎስ ብድግ ያረጋው የተሰቀለውን ክርስቶስን ነው። እሱን አመጣው። እሱን በማመን ብቻ የዘላለም ሕይወት አለ ብሎ ነው ብድግ ያለው። ይሄ የመስቀል ሥራ ባይኖር ኖሮ የዘላለም ሕይወትም የለም፣ የሚነሱ ትምህርቶችንም ማርገፍ የለንም። ጌታ ለዘላለም ስሙ ብሩክ ይሁን። ስለዚህ እዚህ ላይ ብቻ አይደለም እነ ፊልጵስዩስም ላይ የሚያነሳው እሱን ነው። ተዋረደ፣ ዝቅ አለ። የሁል ጊዜ ጳውሎስ ትምህርት ነው። ለሞት ታዘዘ፣ ያውም ለመስቀል ሞት የታዘዘ ሆነ። መውረዱን፣ መሰቃየቱን፣ ዕዳ መክፈሉ የጳውሎስ የሁል ጊዜ ስብከት ነው። በእናንተ መካከል ስኖር ክርስቶስን ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ቆርጫለሁ። እኛስ የተሰቀለውን ክርስቶስን እንሰብካለን። የሁል ጊዜ ትምህርት ነው ይሄ። እንዳልኳችሁ ዛሬ ብቻ አይደለም፣ ሌላ ጊዜም አሁን የሚቀጥለውም ሳምንት ስመጣ ከዛም ቀጥሎ ስመጣ ሁል ጊዜ የማነሳላችሁ ጉዳይ ቢኖር የተሰቀለውን ክርስቶስን ነው። ሌላ ነገር አልነግራችሁም። የስህተት ትምህርቶች እኛ ከተማውን እየተፈለፈሉ ያሉ ትምህርቶች አሉ። ምን እናርጋቸው? ምንም። የተሰቀለውን ክርስቶስን አውሩት። የተሰቀለውን ክርስቶስን አስቡት። የተሰቀለው ክርስቶስ እንዲገባችሁ ጸልዩ። ይመክናል፣ ይረግፋል፣ ብዙ ጀነሬሽን ነፃ ያወጣል። በጣም ቴክኒካል አትሁኑ፣ ስፒሪቹዋል ሁኑ። ምን ንድፍን ቀይስ ብቻ አትበሉ። ይሄንን ይዛችሁት ውጡ። እንደተሰቀለ ከገለጣችሁት ምንም ነገር በፊቱ አይቆምም። ጌታ ይባረክ። ስለዚህ ጳውሎስ ፍቱን መድኃኒት አድርጎ የሚያቀርበው ለስህተት ትምህርቱ መከላከያ የተሰቀለውን ነው። ኢየሱስ ተሰቅሏል ብቻ አይላቸውም እዚህ ደብዳቤ ላይ። እኔም አብሬው ተሰቅያለሁ ይላል። ደግሞ እኔ ራሴ አብሬው ነው የሞትኩት። የተሰቀለውን ክርስቶስን ብቻ አስተዋውቀው አያልፈውም። እኔንም ገሎኛል እዛ ላይ። ታዲያ እዛ መስቀል ላይ ለራሴ ሞቼ ለሱ ያወኝበታለሁ ይላል። እኔን ለዘላለም የራሱ ያረገኝ እዛ ላይ ነው ይላል ጳውሎስ። ለዛ ነው እኔ ለዛ ነው ካፌ መስቀል የማይጠፋው ይላል። እሱ ተሰቅሎበት ብቻ ሳይሆን እኔም ጨምሬ ተሰቅዬበታለሁ። የሱ ህመም ብቻ ሳይሆን ከሞት መነሳቱንም ተካፍየዋለሁ። ትንሳኤንም ዴዝንም ትንሳኤንም እንትን አድርግ ኤክስፔሪየንስ አድርጌዋለሁ። ስለዚህ ነው አውርቼ የማልጠግበው ይላል። እንደ ኢየሱስ መሰቀል ከባድ ነገር፣ እንደኛ አብሮ መሰቀል ከባድ ሲቃይ በምድር ላይ የለም። ምንም ብትደረጉ ይሻላችኋል ከኢየሱስ ጋር ተሰቀሉ ከመባል። ከኢየሱስ ጋር መሰቀልን የምንታገሰው የዘላለም ሕይወት ስላለው። የዘላለም ሕይወት ባይኖረው ማይ ጉድነስ ሲቃዩ አይዋጣም። ለኃጢአት መሞትን የመሰለ አይነት ከባድ ነገር የለም። ጳውሎስ ግን ክፉ ከሆነው ዓለም ያድነን ዘንድ ይላል። ጌታ የተባረከ ይሁን። ስለ ኃጢአታችን ራሱን ሰጠ። ኢየሱስ ሞቶ ዘልዬ አልገባሁም ይላል ጳውሎስ። እኔም አብሬው ሞቼን የተሻገርኩት ይላል። ጌታ ይባረክ። ኢየሱስን ብቻ ሳይሆን እኔንም ሕይወት ጠይቆኛል ይላል። ኢየሱስ መስቀል ላይ ያጣጣረውን እኔም አጣጣረዋለሁ ይላል። ኢየሱስ መስቀል ላይ የተሰማውን ህመም እኔም ለኃጢአት ስሞት ተሰምቶኛል ያ ህመም ይላል። ስለዚህ የተሰቀለው ክርስቶስ የዚህ ደብዳቤ መሃል ነው። እንዳትረሱ መቼም ገላትያን ስታጠኑ፣ ስትማሩ፣ ስታስተምሩ ብቻ ሳይሆን ምንም ነገር ስትሰሙ የተሰቀለውን ክርስቶስ እንዳትረሱት። አዲስ ኪዳን ላይ የተጻፈ ብቻ አይደለም። ከቀደመው ኪዳን ጀምሮ እግዚአብሔር የልጁን መሞትና መነሳት እየተናገረ ነው የመጣው። እዛ ዘፍጥረት ላይ ሰው ከወደቀበት ቀን ጀምሮ የልጁን መሞትና መነሳት ሁልጊዜ እግዚአብሔር በካህናቱ፣ በነቢያቱ፣ በነገስታቱ፣ በሕጉ፣ በመዝሙሩ፣ በታሪኩ፣ በቅኔው፣ በምናምኑ በሁሉም እያወራ ነው የመጣው። መሞቱን እግዚአብሔር ሳያነሳ፣ ሳያስተምር፣ ሳይሰብክ፣ ሳያዘምር፣ ቅኔ እንዲቀኙለት ሳያረጉ አልፈው አያውቅም። የተነሳ በሙሉ ለዚህ አካል ሆኖ ለተገለጠው ጥላ ሆኖ ተናግሮ አልፏል።
ከእስራኤል ሕዝብ ጋር ጭቃ ላቡካ ብሎ መከራውን መካፈል የፈለገው እንደሚመጣ አይቶ ነው፣ እንደሚሰቃይ አይቶ ነው። አይ ዶንት ቲንክ ሙሴ የአልዓዛርን ከሞት መነሳት ያየ አይመስለኝም። ኢየሱስ መስቀል ላይ የሚሰቃየውን ያየ ነው ይመስለኝ። ዳዊትም ኢየሱስ ሙታንን እየቀሰቀሰ አጋንንት እያስወጣ ይኖራል አይደለም ያለው። መበስበስን ያይ ዘንድ አትፈቅድም፣ መሞቱን መነሳቱ ምናምን ያዩት አይደል? ዋናው ጉዳይ ይሄ ነው። ዘላለም እየተተረከ የመጣው ጉዳይ ይሄ ነው። እኛም ማስተጋብተን ምን ሞተው ይሄንን ነው። እድለኛ ካረገን የሚቀጥለው ትውልዳችን ይሄንን ነው ከኛ መውረስ ያለበት። ኢየሱስን እንደተሰቀለ ሆኖ ማየት እንዳልኳችሁ ብዙ ትዕግስት የሚጠይቅ አይነት ሐሳብ ነው። እዚህ ጋር ቆሜ 40 ደቂቃ እንደምሰብከው ቀላል አይደለም። በጣም ህመም እንዳይመስላችሁ። አምላክን ሰው መሆን የጠየቀ ጉዳይ ነው። ቀጥሎም አምላክ በመስቀል ላይ በአባቱ እንዲተው ያደረገ ጉዳይ ነው። እንዲህ ቀላል አይደለም። ጳውሎስ ሴንትራል እንትኑ ቲሙ ሲያደርገው። ስለዚህ የተሰቀለው ክርስቶስ የገላትያ ደብዳቤ መሃል ነው። የተሰቀለው ክርስቶስ የወንጌል ብርሃን መሃል ነው። የተሰቀለው ክርስቶስ በግል ሕይወታችሁ የእናንተ መካከለኛ መሆን አለበት። በእውነት እንደዛ ከሆነ ኃጢአትን ማሸነፍ ብዙ ከባድ ላይሆን ይችላል። ለራስ ሞቶ ለጌታ መኖር በጣም ፈታኝ ላይሆን ይችላል። እና ክሮስ አካባቢ በደንብ እንቆያለን። በገላትያ አውድ አድርገን ሌላ መጽሐፍ ላይ ብዙ አልሄድም። በጣም ጌታ በረዳኝ መጠን ለገላትያ ታማኝ ሆናለሁ። እዚህው ገላትያ ላይ ቆመን ነው የምናወራው። ኔክስት ዊክ ላይ ምዕራፍ 1 ከቁጥር 1 እስከ 7 አንብበን እንመጣለን። እሱ ላይ እንካፈላለን። ወደ መጽሐፉ እንገባለን። የተነሱትን የአንዳንድ የስተት ትምህርቶቹን በደንብ ዲቴል እናያቸዋለን። በጣም ከኛ ቤተክርስቲያን ከኛ ዘመን ቤተክርስቲያን ጋር ተመሳሳይነት አለው። ጌታ ይባረክ። ምናልባት ጊዜ ካገኘ ደግሞ ሌሎች ቸርቾችም አሉ አይደል? በስተት ትምህርት በጣም ሲንገላቱ የኖሩ በጣም አይደንቲካል ትዊንስ እስኪመስል ድረስ የቆላሲያስ የስተት ትምህርት የአዲስ አበባ የስተት ትምህርት ነው። ባይዘው አይደንቲካል ትዊንስ እስክንመስል የቆላሲያስ ቸርች ናት እንደ አዲስ አበባ ቸርች እስከምንል ድረስ በጣም አንድ አይነት ነው። ባይዘው እንዲህ ግልብጥ ብሎ ከ2000 ዓመት በኋላ የተደገመ ነው የሚመስለው። እነዚህን እናያለን። ግዴታ ነው። አራግፈን እንሄዳለን። እና ወንጌል ብርሃን ህዝቡ በሙሉ ይሄንን መከላከል የሚችል አገልጋይ ሆኖ መነሳት አለበት። በደረሳችሁበት ቦታ በሙሉ መድኃኒትና መፍትሄ መሆን አለባችሁ። ይሄንን መሆን የምትችሉት በእግዚአብሔር ቃል ነው። ስለዚህ ይሄንን አብረን በእነዚህ ጊዜያቶች እንማራለን። የገላትያ ደብዳቤን ከዚህ ቀን ጀምሮ ማንበብ ጀምሩ። በጣም ቁጥራችሁ ከበቂ በላይ ነው። ባይዘው ጌታ የተባረከ ይሁን። እናንተ በልታችሁ ለውጥ ካመጣችሁ ለሌሎች ታካፍላላችሁ። እኔ ግን እናንተ ዛሬ የሰማችኋትን አትሊስት ቤት ገብታችሁ ማሰብ ጀምሩ፣ ማንበብ ጀምሩ፣ ማጥናት ጀምሩ። ከእግዚአብሔር ቃል ጋር ያላችሁ ነገር በተለየ አይነት ሁኔታ በጣም ቁርኝቱ መጨመር አለበት። ሲሪየስሊ እግዚአብሔርን ቃል ማንበብ ጀምሩ። እሁድ ሮብና አርብ እየመጣን አንችለውም። በደንብ ከእግዚአብሔር ቃል ጋር ተጣብቀን መቆየት አለብን። በየቀኑ የእግዚአብሔርን ቃል አንብቡ፣ በጣም አጥኑ። የኛ ሀገር ሰው ብዙ ጸልይ ተብሎ አይመከርም። በጣም ብዙ ይጸልያል። ባይዘው የኛ ሀገር አንብብ ተብሎ ነው መመከር ያለበት። ትንሽ ሰዓት ካገኘ መጸለይ ነው ስራው አይደል? አንድ ሰዓት አለኝ ዛሬ እስቲ ልግባና ልጸልይ ይላል። በጣም የሚበረታታ ነገር ነው። ምንም አይጠየቅም። ጸሎት ጥሩ ነው ተብሎ አይጠየቅም። ማንበባችን የሚጠቅመን ግን ጸሎታችን እንደ እግዚአብሔር ቃል እንዲሆን ያደርገዋል። ስለዚህ ጸሎታችን ጸሎት እንዲሆን ድግምት እንዳይሆን አይመስላችሁም? የእግዚአብሔርን ቃል ማንበብ የሚጠቅመን አንዳንድ ጸሎታችን እንደ እግዚአብሔር ቃል አይደለማ አይደል? አንዳንድ ጥቅስ አለ እንደው እነ ሰለሞን እንዴት አድርገው እንደጻፉት ባላቀም እንዴ ሟርተኛይቱ እንድትኖር አትፍቀድላት ነው። እሷን እንይዛለን። በቃ ያበደ ይሁን ይበድ። አዲስ ኪዳን ላይ ሰዎች ሁሉ ሊድኑ በሚወድ በእግዚአብሔር ሚልም አለ። ብዙዎቻችን ቤተሰቦቻችን 2 እና 3 ትውልድ ወደ ኋላ ብትሄዱ ባይዘው ጠንቋይ ቤት ነበሩ አይደል? እኛ ቤት አስታውሳለሁ በእኔ እድሜ እንኳን አሁን ሁሉም ወደ ጌታ ስለመጣ እንጂ ማናችንም ነው ኢትዮጵያውያን አይደላችሁ እንዴ? 2 ትውልድ ምናምን ከተሄደ አይጠፋን። ማን ነው የሚያብደው ነው? ይበድ ስትሉ ባይዘው ከእናንተ ቤት ነው የሚጀምረው። ስለዚህ ወጣ ብለን ወንጌልን ሰብካለን። ጠንቋዩን ወደ ጌታ እናመጣዋለን። የመናፍስቱ አሰራር ይመታ።
ሰውየው ግን ወንጌላዊውን ይምጣና ሰዎች ወደ እግዚአብሔር መንግስት መምጣት አለባቸው። አሜን ነው። አምልላችሁ ነው። የእግዚአብሔርን ቃል ማወቃችን ጸሎታችንን ይቃኘዋል። በጣም ሚስጥራዊ ነገር ባይሆንም የተገለጠ የእግዚአብሔር ፈቃድ ግን እዚህ ላይ አለ አትሊስት። ስለዚህ 1 ሰዓት ካላችሁ 30 ደቂቃ ጸልዩ፣ 30 ደቂቃ የእግዚአብሔር ቃል አንብቡ። 6 ሰዓት ካላችሁ 3 ሰዓት ጸልዩ፣ 3 ሰዓት አንብቡ። በጣም ፓወርፉል ነው የምትሆኑት። ኢየሱስ ክርስቶስ ጌታ ነው። በዚህ በኩል ያለ ይውደቅ የሚለውን ብቻ ሳይሆን ሽንገላ ማፍረስ ትችላላችሁ የእግዚአብሔር ቃል አይምሯችሁ ውስጥ ሲኖር። ለዛሬ በቃኛል። የሰማኑን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግስተ ሰማይ ያወርሰን። በጣም ነው የምወዳችሁ። ይሄ እንዳትረሱ። ቆመን አጭር ጸሎት ላድርግላችሁ።